አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቻናል ቤተሰቦች እንዴት ናቸው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ኢድ ሙባረክ ብያለሁ። እንኳን አደረሳችሁ። ኢድ እንዴት አሳልፋችኋል? እንዴት አሳልፋችሁ ኢድ በሰው ሀገር? ያው በስደት በጣም ኢድ ማሳለፍ ይከብዳል። ከቤተሰብ ርቀን ምን ብለን በጣም ነው የሚሰማው እና እኔ ተሰምቶኛል። በጣም ነው የተሰማኝ ማለት ነው። እና ግን አልሐምዱሊላህ ማለት ይሄንንም ይሄ ራሴ ናፈቀው ስንት አለ። አልሐምዱሊላህ ልገባላችኋለሁ ውዶቼ። እና እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት አሳልፋችሁ? በመቀጠል ደግሞ ሀዲያ ሆሳዕና ሀነዲሞ ወረዳ ላይ ለሙስሊሞች ፍትህ ሊያገኙ ይገባል። ፍትህ ለሀዲያ ሆሳዕና ሀነሊሞ ወረዳ ሙስሊሞች ለሱመያ መስጂድ ፍትህ እንጠይቅላችሁ ሙስሊሞች። እና ሰው በሚደሰቱበት ቀን በኢድ ቀን እነሱ መስጂዳቸው የተቃጠለባቸው ቁርአናቸው የተቃጠለ ለእነሱ ፍትህ ልንጠይቅ ይገባል። ፍትህ እንጠይቅላቸው ሙስሊሞች። ሁሉም ጸጥ ብለዋል። ያው ሶሻል ሚዲያም ላይ ቲክቶክ ላይ ዞር ዞር ስንል አንዳንድ ሰዎች ነው ቪዲዮ የሚሰሩት ማለት ነው። ወደ ኡስታዞች ወደ ምን በቃ ኢድ ሙባረክ ነው ብሎ እንትን የሚሉት ማለት ነው። እነሱ ከዛ ያለቀሱ መስጂድ የተቃጠለ ቁርአን የተቃጠለባቸው በጣም ይከብዳል። ወላሂ በጣም ነው የሚከብደው። እና ፍትህ ሊያገኙ ይገባል። ፍትህ ለሀዲያ ለሀነሊሞ ወረዳ ሙስሊሞች፣ ፍትህ ለሱመያ መስጂድ፣ ፍትህ ልንጠይቅላቸው ይገባል። ባለፈው መስጂድ አጠገብ አምጥተው ቸርች ካልሰራን አሉ። አትሰሩም፣ መስጂዳችን አጠገብ አትሰሩም ብሎ እንትን ሲሉ ኡስታዞችን ማሰር ነው። ደረሳዎችን ምን እንዳለ ለቃቅሞ አሰሩ። እሺ ካሰሩ በኋላ ልክ የቀረው ደረሳ ምናምን ወደ ቤቱ ሊተኛ ሄዳል። እነሱ መስጂዱ እሳት ለቆቱበታል ማለት ነው። እና በጣም ያሳዝናል። በጣም ነው የሚያሳዝነው። ፍትህ ይገባቸዋል። በገዛ ሀገራቸው ተወልዶ ባደጉበት ሀገር መስገድ መቅራት አልቻሉም እንዴ! ሀገር የጋራ ነው፣ እምነት የግል ነው። ሰው የፈለገውን እምነት ማምለክ አይችልም እንዴ? በግድ ፕሮቴስታንት ከሆናችሁ ብሎ ነው እንደዚህ አይነት ነገር የሚያደርጉባቸው። እና ፍትህ እንጠይቅላቸው ሙስሊሞች። ጸጥ አትበሉ። ፍትህ ሊያገኙ ይገባል። በኢድ ምድር ሰው ይደሰታል፣ ይሰግዳል፣ በስነ ስርዓት ሰግዷል። እነሱ ማስገጃ ቦታ አጥቶ ነው ያሉት፣ እያለቀሱ ማለት ነው።
ፍትህ ልንጠይቅላቸው ይገባል። እዛ ወደ ሀዲያ ክልል ብስሚላ ሙስሊሞች በጣም ይገፋሉ። የሆነ ጊዜ ራሱ የሆነ ትልቅ የአባቶች ልጆቼን ተቀማው፣ ንብረቴን ተቀማው፣ ምስቴን ተቀማው ብለው መተው ያለቀሱ ሚዲያ ላይ ማለት ነው። በግድ በቃ እምነታቸውን ካልቀየራችሁ ተብሎ እነኚህ አባቶች ወላሂ እምነታችን አንቀይርም ብሎ በእስልምናችን አንደራደርም ብሎ ሚስቶቻቸውን ትቶ ልጆቻቸውን ትቶ ነው እንደዚህ ጎዳና ነው የወጡት ማለት ነው። ሶሻል ሚዲያ ላይ እንደዚህ ሰዎች ብር ምናምን አሰባስበው ነው የተሰጣቸው። ለእነኚህ አባቶች ወላሂ ያለቀሱ መስገድ አልቻልንም ያሉ በገዛ ሀገራቸው ኧረ ቢስሚላህ ወላሂ በጣም ይከብዳል። የትኛው ሃይማኖት ጥላቻ የለብኝም፣ ግን ሁሉም ተከባብሮ ቢኖር የራሱን እምነትም ነው ተከባብሮ ቢኖር ይገባል። በቃ ካመነበት አመነ ነው። ሰው እንጨቱን ማምለክ መብቱ ነው፣ የግሉ ነው። ግን ፍትህ ይገባቸዋል። በየቦታው ሙስሊሞች እንትን እየተገፉ ነው ያሉት። በገዛ ሀገራቸው አልተከበሩም። መከበር አለባቸው። የሆነ ጊዜ ራሱ የትግራይ ክልል አክሱም ሂጃብ አትለብሱም ተብሎ ተከለከሉ። ሴት እህቶቻችን አትለብሱም፣ ከለበሳችሁ አትፈተኑም ተብሎ ተከለከሉ። በገዛ ሀገራቸው እስልምና እኮ ቆሻሻ ነገር አንድ ነገር የለውም። ሁሉም ነገር ንጹህ ነው፣ የጸዳ ነው። ግን በቃ ይቀናሉ። ኧረ ቢስሚላህ ያለህ ይባቸው። አሁን ለሀዲያ ሙስሊሞች ፍትህ ልንጠይቅላቸው ይገባል። መስጂዳቸው የተቃጠለ ነው፣ ቁርአን የተቃጠለባቸው ነው። የትኛው እምነት መከበር አለበት? ፍትህ እንጠይቅላቸው። ኧረ ቢስሚላህ ወላሂ ብሎ እያለቀሱ የጮሁ እንዴት እንዳስለቀሱኝ በእምነታቸው የማይደራደሩ ፍትህ ሊኖራቸው ይገባል። በገዛ ሀገራቸው ይስገዱበት፣ ይቅሩበት፣ መስጂዳቸው እንዳይቃጠልባቸው። የትኛው ሙስሊም መከበር አለበት? የትኛው እምነት መከበር ነው ያለበት? ፍትህ ልንጠይቅላቸው ይገባል። መጅሊሱ ራሱ ዝም ብሏል። ጮኸዋል እኮ ቆይተዋል። ወላሂ እያሳድዱን ነው እያሉ የጮሁ አንድም ያወራላቸው ሰው የለም።
ሙስሊሞች አሁን ቲክቶክ ላይ አንዳንድ ሙስሊሞች ነው ወጥተው የሚያወሩት ማለት ነው። የሚያወራ የለም። በቃ ከስንት አንዳንዱ ነው ቪዲዮ የሚሰራው። ሁሉም ኢድ ሙባረክ ነው የሚለው እና ፍትህ እንጠይቅላቸው። ቤተሰብ የትኛው እምነት መከበር አለበት? ግፍ ነው ወላሂ ግፍ በጣም ግፍ ነው። በገዛ ሀገራቸው ፍልስጤምን ሆነች እኮ ህዲያ እንትን መስጂድን ሲያቃጥሉ ምትል በቃ ፍልስጤምን ነው የሚመስለው ሲጀመር ማለት ነው። ብስሚላህ ፍትህ እንጠይቅላቸው። ፍትህ ለሀዲያ ለሀነ ሊሞ ሙስሊሞች ለሱመያ መስጂድ ፍትህ